ምን ማለት ነው? ድርጊታቸው፣ ሐሳባቸው፣ ስሜታቸው፣ እሴታቸው በደንብ ተዋህዶ ከራሳቸው ጋር የታረቁ ሰዎች እንዲሆኑ የሚያግዛቸው ያ መንገድ ትክክለኛ መንገድ ነው። ሰዎች የሆነ ቦታ ላይ የሆነ ፍላጎታቸው ሲሟላ ረክተው የሚቀሩ ፍጥሮች አይደሉም። ከፍ ማለት፣ ማደግ፣ መሻሻል፣ ወደ ሰልፍ አክቹዋላይዜሽን መቃረብ የሚፈልጉ ፍጥሮች ናቸው። ዓላማቸው ማለት ምን ማለት ነው? ከነሱ በላይ ለሆነ ነገር የሚያዋህዳቸው ነው። ስለኔና ስለኔ ብቻ የሆነ ነገር ከሆነ እሱ ዓላማ ተብሎ ለመወሰድ አይችልም። እውነቱን እኮ ነው። ምንም አይነት ማረጋገጫ ልሰጠው አልችልም። መንፈሳዊ በሆነ ህይወት ውስጥ ብትኖር ምንም መቼም አይጸጽትህም ብዬ ማረጋገጫ ልሰጠው የምችልበት ሁኔታ ውስጥም አልነበርኩም። እና የሰው ልጅ የማይጸጸትበትን መሰናክል የማይገጥመውን የማይወድቅበትን ፈተና የማይገጥመውን ውሳኔ ለመወሰን ከሞከረ በጣም ይቸግራል። ውሳኔ ወሰንን ማለት 100% እርግጠኛ የምንሆንበትን ምርጫ መረጥን ማለት አይደለም። ውሳኔ ወሰንን ሲባል ያለንን አቅም፣ ያለንን ጉልበት፣ ያለንን ጊዜ፣ ያለንን ኃይል ሁሉ በ100% ለዛ ነገር መስዋዕት ለማድረግ ፈቃደኛ ነኝ እያለን ነው ማለት ነው። ማንም አልኮል የሚጠጣ ሰው፣ ማንም ሱስ ውስጥ ያሉ ግለሰቦችን ብታየው በጊዜው ደስታን ያገኛሉ። ግን ደስታው ትክክለኛና ጤናማ በሆነ መንገድ እየተገኘ እንዳልሆነ የምናውቀው ያ ደስታ ሲገኝ ሰላም የለንም፣ ምስጋና የለንም፣ መረጋጋት የለንም። አንድ ነገር በጤናማ መንገድ እያገኘ ነው መሆኑን የምናውቀው የተዋሃደና የታረቀ ነገር ይዞልኝ ሲመጣ ነው። አንድ ነገር ብቻ የሚያሳድድ ነገር ጤናማ ነገር የለውም። መዳረሻችን ላይ አይደለም እያንዳንዱ ነገር ያለው። በተቻለ መጠን በመንገድ ውስጥ የምናገኛቸውን ነገሮች ማጣጣም ይኖርብናል ማለት ነው። በመንገድ ውስጥ የምናገኛቸውን ትምህርቶች፣ በመንገድ ውስጥ የምናገኛቸውን ጥሩ አጋጣሚዎች፣ በመንገድ ውስጥ የምናገኛቸውን በጎ የሆኑ የህይወት ቅመሞችን እያጣጣምን መሄድ ይኖርብናል። ነገ ላይ እንደማይጸጽተኝ እርግጠኛ ሆኜ ልከተለው የሚችለው የህይወት መንገድ የትኛው ነው? ነገ በተለይ ወጣትነት እድሜ ካለፈ በኋላ ወደኋላ መለስ ብዬ ሳይ ይሄንን የህይወት መንገድ በመከተሌ በጣም ጥሩ አድርጌያለሁ ብዬ በእርግጠኝነት ልናገር የምችልበትን የህይወት መንገድ ዛሬ ላይ እንዴት መምረጥ እችላለሁ ብሎ የጠየቀኝ ወጣት ልጅ ነበር። እሱ በዋናነት የሚከተለው በመንፈሳዊ ህይወት ውስጥ ያሉትን የህይወት መርሆች ነውና ከዛ ወጣ ያሉ ሌሎች ወጣቶች ደግሞ የሚያደርጓቸውን በሱስ ውስጥ ያሉ ግለሰቦችን ያያል። በተለያዩ የህይወት እንቅስቃሴ ውስጥ እሱ ከሚያደርጋቸው ውጭ ያሉ ወጣቶች የሚያደርጉትን ነገር ሲያይ፣ በጣም መዝናናቶች፣ በጣም ብዙ የህይወት እንቅስቃሴዎች ውስጥ ሲያይ ጌታ እኔ መንፈሳዊ ህይወትን በመከተሌ ነገ ወጣትነቴን በዛ መንገድ ባለማሳለፌ ይቆጨኝ ይሆን ወይ? ምክንያቱም ነገ ላይ እንደማይጸጽተኝ እርግጠኛ እንዴት መሆን ይችላል የሚል ጥያቄ ያነሳልኝ ሰው ነበርና የትኛው ነው ትክክለኛ የህይወት መንገድ የሚለው ጥያቄ ለብዙዎቻችን ወሳኝ የሚሆን ጥያቄ ይመስለኛል። እንደምን ቆያችሁ ውድ የመሰላል ክላስ ተከታታዮች። ዛሬ በሶስተኛ ክፍል የህይወት መንገዶች በሚለው ክላስ ውስጥ የምናየው ትክክለኛው መንገድ የትኛው ነው የሚለውን ይሆናል ማለት ነው። ባለፈው ምን ብለናል? ህይወት የምንደርስበት ቦታ፣ ያገኘነው ውጤት፣ ያፈራነው ፍሬ ብቻ ሳይሆን የተጓዝንበትን መንገድ የሚያካትት ነው። መንገድ ህይወትን እንደ መንገድ ብንወክለው፣ እያንዳንዱን እንቅስቃሴ ውስጥ ያለውን ነገር እንደ መንገድ ብንወክለው፣ ትክክል የሚለውን ቃል ደግሞ እንወስዳለንና ትክክለኛው መንገድ የትኛው ነው? ትክክለኛ የህይወት ጉዞ፣ ትክክለኛ የህይወት እንቅስቃሴ፣ ትክክለኛ የህይወት ውሳኔ የሆነው የትኛው ነው? አሁን የምኖርበት ህይወትስ ትክክል መሆኑን እንዴት አውቃለሁ? ወይንም ነገ ልወስደው የሚገባ ውሳኔ ትክክለኛ ህይወት ውስጥ እንደሚያስገባኝ በምን እርግጠኛ መሆን እችላለሁ? ይህን ጥያቄ የስነ ልቦና ባለሙያዎች፣ ፈላስፎች፣ የሃይማኖት መምህራን በጣም ለረጅም ዓመታት ወሳኝ ተብሎ ከሚጠየቀው ጥያቄ ውስጥ አንዱና ዋናው ጥያቄ ነው ብዬ ወስዳለሁ። ዛሬም ከነዚህ ሐሳቦች ውስጥ እነዚህ ሰዎች ግለሰቦች ካነሷቸው ሐሳቦች በተጨማሪ ፕራክቲካል ሊሆን በሚችል መንገድ ለማቅረብ ነው የምሞክረው። ትክክለኛ መንገድ መሆኑን እንዴት እናውቃለን? የመጀመሪያው ትክክለኛ መንገድ መሆኑን የምናውቀው ከራሳችን ጋር እንድንስማማ የሚያደርገን ሲሆን ነው። ከራሳችን ጋር እንድንስማማ የሚረዳን እንድንስማማ የሚረዳን የሚያግዘን መንገድ ከሆነ ያ መንገድ ትክክል ነው ብለን መውሰድ እንችላለን። ፍሮይድ ኢነር ኮንፍሊክት ቲዮሪ ላይ በደንብ እንዳስቀመጠው፣ ሳይኮአናሊሲስ ላይ በደንብ እንዳስቀመጠው ምንድነው ሰዎች ራሳቸውን መቀበልና ራሳቸውን በጥልቀት ማወቅ እንዲችሉ የሚያደርጋቸው ያ መንገድ ትክክለኛ መንገድ ነው ይላል። በዛው ልክ ሳይኮዳይናሚክስ ውስጥ ሳንወጣ ኤሪክ ኤሪክሰን ምን ይላል? ሰዎች የውስጥ ግጭታቸውን መፍታት እንዲችሉ የሚያግዛቸው ያ መንገድ ትክክለኛ መንገድ ነው ይላል። እዛው ሳይኮዳይናሚክስ ውስጥ ካርል ዩንግ ምን ይላል? በዋናነት የሰው ልጅ ሁሉንም ማንነቶችን እንዲያስታርቅና እንዲያዋሃድ የሚረዳው ያ መንገድ ትክክለኛ መንገድ ነው ይላል። ኢቭን ሰዎች ዳርክ ሳይዳቸውን የማይወዱትን የሚጠሉትን ውስጣቸው ያለውን ማንነት ከራሳቸው ጋር ማስታረቅ ከቻሉ ያ መንገድ ትክክለኛ መንገድ ነው ብሎ ያስቀምጥልናል ማለት ነው። ስለዚህ ከራሳችን ጋር እንድንስማማ፣ ወደ ራሳችን እንድንቀርብ፣ ከራሳችን ጋር እንድንታወቅ፣ ራሳችን እንድንቀበል የሚያግዘን ያ መንገድ ትክክለኛ መንገድ ነው። ኦተንቲክ እንድንሆን ኦተንቲሲቲ
ኦተንቲሲቲ ወይም በደንብ ውስጣችን ጋር የታረቀን ሰው እንድንሆን የሚያግዘን ያ መንገድ ትክክል ነው ይለናል ካርል ሮጀርስ። ይሄ ክላይንት ወይ ፐርሰን ሴንተር ቲዮሪ ላይ በደንብ ሲያስቀምጠው እሱም ሰዎች ጄኒዊን መሆን እንዲችሉ ኦተንቲክ መሆን እንዲችሉ ከራሳቸው ጋር የተስማሙ እንዲሆኑ የሚያግዛቸው መንገድ ያ መንገድ ትክክለኛ መንገድ ነው። ምን ማለት ነው? ድርጊታቸው፣ ሀሳባቸው፣ ስሜታቸው፣ እሴታቸው በደንብ ተዋህዶ ከራሳቸው ጋር የታረቁ ሰዎች እንዲሆኑ የሚያግዛቸው ያ መንገድ ትክክለኛ መንገድ ነው ብሎ ያስቀምጠዋል ማለት ነው። እዚህ ላይ ምን ያስቀመጠ ነው? በየደቂቃው ከሌሎች ሰዎች ማረጋገጫ መፈለግን ያስወገድን እና ከራሳችን ጋር ሰላም የሚሰማን ስናርፍ ውስጣችን ስንሆን መረጋጋት እንዲሰማን የሚያደርገን ከራሳችን ጋር ግጭት ውስጥ እንዳንሆን ከራሳችን ጋር ወይም ደግሞ ራሳችን በደንብ አውቀን ተረድተን የምንወስናቸው ነገሮች በሙሉ ከውስጣችን የሚመነጭ እንዲሆን የሚያግዘን ያ መንገድ ትክክለኛ መንገድ ነው ብለን ማስቀመጥ እንችላለን ማለት ነው። ስለዚህ የመጀመሪያው አንድ መንገድ ትክክለኛ መንገድ መሆኑን የምናውቀው ከራሳችን ጋር እንድንስማማ ከራሳችን ጋር እንድንታረቅ እንድንዋደድ እንድንስማማ የሚያደርገን ነገር ሲሆን ነው ማለት ነው። ሁለተኛ ፍቅርና ግንኙነት በተለይ ማርቲን ሴሊግማን ፕሪማ በሚለው የሆነ ሪሌሽንሺፕ የሚለውን በደንብ ሲያስቀምጥ ይሆናል ጥልቅና ጠንካራ ግንኙነት። ብዙ ሰው ግንኙነት ሊኖረው ይችላል፣ ግን በጣም ጥልቅ የሆነ በጣም ወደ ውስጥ በደንብ መተዋወቅ ያለበት ጥልቅ ትስስር ያለበትና ጠንካራ የሆነ ግንኙነት መመስረት የሚያስችለን ያ መንገድ ትክክለኛ መንገድ ነው። ምክንያቱም በዚህ ምድር ላይ ስንኖር ብቻችን እስካልኖርን ድረስ ከሌሎች ሰዎች ጋር በሚኖረን ግንኙነት ውስጥ ጥልቅ በደንብ መተሳሰብ፣ በደንብ መስማማት፣ በደንብ መተዋወቅ ያለበት ግንኙነት እንድንመሰርት የሚያግዘን መንገድ እስከሆነ ድረስ ያ መንገድ ትክክለኛ መንገድ ነው ብለን እንወስድ እንችላለን። ስለዚህ ሁለተኛው ፍቅርና ግንኙነታችንን በደንብ እንዲበለጽግ በደንብ ጠንከር እንዲል የሚያደርገው መንገድ ትክክለኛ መንገድ ነው ብለን መውሰድ እንችላለን ማለት። እንዴት ፕራክቲካል እናደርገዋለን እያየን የምንሄድበት ይሆናል ማለት። ሶስተኛ እድገትና ዓላማችንን ሞር እንድናውቅ እንድንረዳው ከፍ እንድንል የሚያደርገን ነገር ነው። ያ መንገድ ትክክለኛ መንገድ ነው ብለን ማስቀመጥ እንችላለን። ምን ማለት ነው? የሰው ልጅ የማደግ የመፍጠር የመሻሻል ፍላጎት አለው። አብርሃም ማስሎ ይሄ ሰልፍ አክቹዋላይዜሽን ላይ እንደሚያስቀምጠው ማለት ነው ሰዎች የሆነ ቦታ ላይ የሆነ ፍላጎታቸው ሲሟላ ረክተው የሚቀሩ ፍጥሮች አይደሉም። ከፍ ማለት ማደግ፣ መሻሻል፣ ወደ ሰልፍ አክቹዋላይዜሽን መቃረብ የሚፈልጉ ፍጥሮች ናቸው። ምን ማለት ነው? ይሄ በተዘዋዋሪ ሰዎች ማደግ ይፈልጋሉ፣ ከፍ ማለት ይፈልጋሉ። ስለዚህ ያ የምንከተለው መንገድ እኛን ሞር የሚያበለጽገን ከፍ እንድንል ሞር እንድናድግ ወደ ሰልፍ አክቹዋላይዜሽን እንድንጠጋ የሚያደርገን መንገድ እስከሆነ ድረስ ያ መንገድ ትክክል ነው ብለን እንወስዳለን። አርስቶትልን በደንብ አስቀምጦታል። ሰዎች ራሳቸውን በደንብ እንዲገልጹና ከፍ እንዲሉ ወደ ፍትህ፣ ወደ ድፍረት፣ ወደ ጥበብ ከፍ እንዲሉ የሚያግዛቸው መንገድ ያ መንገድ ትክክለኛ መንገድ ነው ብለን እናስቀምጥ እንችላለን። ወደ ዓላማችንን የሚያሳውቀን ከዓላማችን ጋር የሚያዋሃደን መሆን ይጠበቅበታል። እድገቱ ሞር ወደ ዓላማችን የሚያቀርበን እስከሆነ ድረስ ያ መንገድ ትክክለኛ መንገድ ነው ብለን ማስቀመጥ እንችላለን። ለዛ ነው ቪክቶር ፍራንክል ሰዎች ዓላማቸው ማለት ምን ማለት ነው? ከነሱ በላይ ለሆነ ነገር የሚያዋሃዳቸው ነው። ስለኔና ስለኔ ብቻ የሆነ ነገር ከሆነ እሱ ዓላማ ተብሎ ለመወሰድ አይችልም። ከነሱ በላይ ለሆነ ነገር ወይም ካሉበት ነገር በላይ እንዲሆኑ የሚያስገድዳቸው ነገር ነው ዓላማ ብሎ በደንብ የሚያስቀምጠው። በህይወት ትክክለኛ መንገድም ወደዛ ዓላማችን የሚያስጠጋን ምን ማለት ነው? ወደ ፍቅር፣ ወደ ስራ፣ ወደ ግል እድገት ከፍ እንድንል የሚያደርገን ነገር በሙሉ ወደ ምን ያስጠጋናል? ወደ ዓላማ ያስጠጋናል። ወደ ዓላማ ካስጠጋን ደግሞ አደግን፣ ተሻሻልን፣ ከፍ አለን ማለት ነው። ይሄ ሲሆን ደግሞ ትክክለኛው የህይወት መንገድ ላይ ነን ብለን መናገር እንድንችል ያደርገናል ማለት ነው። ካንት ለዚህ ነው የሰው ልጅ መሰረታዊ ነገር ራሱን ብቻ የሚጠቅም ነገር ማድረግ ሳይሆን ሂዩማኒቲን ሰውነትን የሚጠቅም ነገር ማድረግ ከቻለ ነው ዓላማ ተብሎ መወሰድ ያለበት። ከዛ ውጭ ያሉት ነገሮች እንደ ህይወት ዓላማ ለመወሰድ ያዳግታሉ። አክቹዋሊ ሌላ ጊዜ በደንብ ስለ ዓላማ፣ ስለ ቪዥን፣ ስለ ግብ ስናወራ በደንብ እናወራለን። ስለዚህ እነዚህ ነገሮች እንኳን ብናይ ሰው ትክክለኛ መንገድ ነው የምንለው ከራሱ ጋር እንዲስማማ የሚያደርገው ነገር፣ ጥልቅና ጠንካራ ግንኙነት እንዲመሰረት የሚያደርገው ነገር፣ ከፍ እንዲል እንዲያድግ እንዲሻሻል የሚያግዘውና ወደ ዓላማው የሚያስጠጋ ከሱ በላይ ወደሆነ ነገር የሚገፋው ነገር ስለሱና ስለሱ ብቻ ስለሆነ ነገር ሳይሆን ከሱ በላይና ሂዩማኒቲን ሊያገለግል በሚችልበት መንገድ ከፍ የሚያደርገው ነገር። ለዛ ነው የግል ስብዕና እድገት ከፍ ስንል ብዙ ማገልገል እንችላለን ተብሎ ስለሚታመን ነው የግል ስብዕና እድገትም እንደ ዓላማ የምናስቀምጠው ማለት ነው። በዚህ መንገድ ውስጥ እስከሆነ ድረስ ትክክለኛ የህይወት መንገድ ነው ብለን ማስቀመጥ እንችላለን ማለት ነው። ፕራክቲካሊ ወደ ውሳኔ እንምጣ። ምክንያቱም አሁን ልንወስን ነው የትኛው ነው ትክክለኛ የህይወት መንገድ ብለን ልንወስን ነው ማለት ነው። የትኛው ነው የህይወት ትክክለኛ መንገድ ብለን ስንወስን ውሳኔ ከጸጸት፣
ከመሰናከል ከውድቀት ከፈተናዎች የምንርቅበትን ውሳኔ እንድንወስድ አይደለም የሚፈልገው። ለዚህ ነው በጣም ብዙ ሰው ውሳኔ መወሰን ላይ በጣም እንቸገራለን። ባለፈው ክላስም እያየነው ነበር አይደል? ውሳኔ ማለት ማንጸጸትበት ምንም አደጋ የሌለበት ስጋት የሌለበት ውሳኔ ለመወሰን ካሰብን በጣም እንቸገራለን። ምክንያቱም በየትኛውም የህይወት እንቅስቃሴ ውስጥ ብንጓዝ በየትኛውም የህይወት መንገድ ውስጥ ብንጓዝ መሰናከል አለ፣ ህመም አለ፣ ጸጸት አለ። ለዚህ ነው በጣም ይገረመኝ እንዴት ሰው መንፈሳዊ በሆነ ህይወት ውስጥ ተከትጄ የሆነ ቀን እንደማይጸጽተኝ እርግጠኛ ልሆን እችላለሁ ወይ የሚለው ማረጋገጫ ስጠኝ ሲለኝ ወጣቱ ልጅ በጣም ነበር ግራ ይገባኝ። እውነቱን እኮ ነው። ምንም አይነት ማረጋገጫ ልሰጠው አልችልም። መንፈሳዊ በሆነ ህይወት ውስጥ ብትኖር ምንም መቼም አይጸጽትህም ብዬ ማረጋገጫ ልሰጠው የምችልበት ሁኔታ ውስጥም አልነበርኩምና የሰው ልጅ የማይጸጸትበትን መሰናክል የማይገጥመውን የማይወድቅበትን ፈተና የማይገጥመውን ውሳኔ ለመወሰን ከሞከረ በጣም ይቸግራል። በዋናነት ከራሱ ጋር እንዲስማማ ወደ ፍቅርና ወደ ግንኙነት እንዲገባ እድገትና ዓላማ ከፍ እንድል የሚያደርገውን ውሳኔ ቢወስን በጣም ይጠቀማል። እነዚህ ሁሉ ነገሮች ደግሞ ወደ አንድ ትልቅ ቁልፍ ነገር ያቀርቡታል፣ ወደ እውነት ያቀርቡታል። የሰው ልጅ በጠቅላላ ወደ እውነት የሚያቀርበውን ህይወት ቢኖር ወደ ትክክለኛ መንገድ እየገባ ነው ብለን መውሰድ እንችላለን ማለት ነው። ስለዚህ 100% እርግጠኛ ሆነን የምንወስንበት ውሳኔ አለ ወይ? የለም። ውሳኔ ሲጀመር 100% እርግጠኛ መሆን አንችልም። በምንወስነው ውሳኔ 100% እርግጠኛ መሆን አንችልም። ግን ለወሰነው ውሳኔ 100% ያለንን አቅም ያለንን ትኩረት ያለንን ሁሉንም ነገር መስጠት የምንችልበት ሁኔታ ውስጥ ግን መግባት እንችላለን ማለት ነው። ስለዚህ ውሳኔ ማለት እሱ ነው። ውሳኔ ወሰንን ሲባል 100% እርግጠኛ ሆነን ማለት አይደለም። ውሳኔ ወሰንን ማለት 100% እርግጠኛ የምንሆንበትን ምርጫ መረጥን ማለት አይደለም። ውሳኔ ወሰንን ሲባል ያለንን አቅም ያለንን ጉልበት ያለንን ጊዜ ያለንን ኃይል ሁሉ በ100% ለዛ ነገር መስዋዕት ለማድረግ ፍቃደኛ ነኝ እያለን ነው ማለት ነው። ስለዚህ እንዴት ነው ውሳኔ የምንወስነው ካልን እነዚህ ነገሮች አዋህዶ ሊሰጠን የሚችለው የትኛው ምርጫ ነው በሚለው ውስጥ ነው የምንሄደው። የስ መሰናከል ሊኖር ይችላል፣ የስ መምሬ ሊኖር ይችላል፣ የስ ፈተና ሊበዛበት ይችላል። ግን እነዚህ ነገሮች ለማዋሃድ የሚጠቅመን የትኛው መንገድ ነው ብለን ነው መምረጥ ያለብን ማለት ነው። ይሄ መንገድም ወደ እውነትና ወደ ከፍ ወዳለ ነገር የሚያደርሰን ነገር ይሆናል ማለት ነው። ብዙ ጊዜ ሉክ እነዚህን ሶስቱን ነገሮች ማዋሃድ አለብን ስል ምን ማለት ነው? በጣም አንድ ከባድ ነገር አለ አይደል? አሁን ብዙ ሰው ደስታን ያባርራል። ደስታ የምንለው ነገር አለ። ግን ደስታው ትክክለኛና ጤናማ ደስታ መሆኑን የምናውቀው እንዴት ነው ሲባል ደስተኛ ስንሆን ሰላም፣ ምስጋና በጣም የምወደው ሀሳብ ነው። ይሄ ምስጋና መረጋጋት የሚሰጠን እስከሆነ ድረስ ብቻ ነው። እነዚህን ነገሮች ይዞ የማይመጣ ደስታ ትክክለኛ ደስታ አይደለም ብለን መውሰድ እንችላለን ማለት ነው። ለዛ ነው የኒቼን ሀሳብ ስናየው ምን ይላል ኒቼ? ሰዎች ራሳቸውን ለመሆን በድፍረት መጓዝ አለባቸው። ራስን ለመሆን ምንም ሳይፈሩ የሚጓዙበት መንገድ ነው ትክክለኛ የህይወት መንገድ ብሎ ያስቀምጣል። the will to power በተለይ ደግሞ ኃይልን ሳይፈሩ ሳይጨነቁ በራሳቸው ከፍ ባለ ነገር መግለጽ አለባቸው። ይሄ ትንሽ ሐሳቡ ከራሳችን ጋር እንድንስማማ የሚያግዝ የሚመስል ሐሳብ ቢሆንም ግን ፍቅርና ግንኙነትን እድገትና ዓላማን አባንደን ያደረገ ሐሳብ ከሆነ ጤናማ ሐሳብ አይሆንም ማለት ነው። ፍቅርና ግንኙነትን ብቻ አስቀድሞ ከራሳችን ጋር እንድንስማማ የማያግዘን ወደ ዓላማና ወደ እድገት የማያመጣን ከሆነ እሱም ትክክለኛ ሐሳብ አይደለም ማለት ነው። ለዚህ ነው በጣም ይሄ ትልቅ ሐሳብ ነው ያልኩት። ለዚህ ደስታን ትክክለኛ ደስታን ማወቅ የምንችለው ሰላምና ምስጋናን መረጋጋትን ይዞ ሲመጣ ነው። ደስታው በጣም ካልሆነ እኮ የአልኮል ደስታ ደስታን ይሰጣል። በጣም ይገርመኛል። ሰዎች ነው አልኮል ደስተኛ አያደርግም። ማን ያለው ማለት ግራ እስኪገባኝ ድረስ ነው። ዘላቂ ደስታን አይሰጥም ልንል እንችላለን። ልንስማማ እንችላለን። ግን ማንም አልኮል የሚጠጣ ሰው ማንም ሱስ ውስጥ ያሉ ግለሰቦችን ብታየው በጊዜው ደስታን ያገኛሉ። ግን ደስታው ትክክለኛና ጤናማ በሆነ መንገድ እየተገኘ እንዳልሆነ የምናውቀው ያ ደስታ ሲገኝ ሰላም የለንም፣ ምስጋና የለንም፣ መረጋጋት የለንም። አንድ ነገር በጤናማ መንገድ እያገኘ ነው መሆኑን የምናውቀው የተዋሃደና የታረቀ ነገር ይዞልኝ ሲመጣ ነው። አንድ ነገር ብቻ የሚያሳድድ ነገር ጤናማ ነገር የለውም። ለዚህ ነው የፍቅር ግንኙነትም ላይ እኮ ማየት እንችላለን። አንዳንድ ሰዎች በጣም ጥልቅ የሆነ ፍቅር ውስጥ ይሆኑና ፍቅሩ ቶክሲክ መሆኑን የምናውቀው ቤተሰቡን እንዲተው፣ ዓላማውን እንዲተው፣ ጓደኝነትን እንዲተው፣ ሁሉም ህይወቱን አባንደን እንዲያደርግ የሚያደርገው ከሆነ ኢቭን ዞ ያነ ፍቅር ውስጥ ቢሆንም ፍቅሩ ግን ጤናማ ፍቅር አይደለም ብለን መናገር እንችላለን። ህይወት የተዋሃደ ነገር ይዞ ካልመጣ ውሳኔያችን ሆነ የምንጓዝበት መንገድ ጤናማ አይደለም ማለት ነው። ከራሳችን ጋር እንድንስማማ ያደረገን ነገር ጥሩ ነው ብለን መረዳት የምንችለው ፍቅርና ግንኙነታችን ጥልቅ ሲሆን፣ ፍቅርና ግንኙነታችን ጥልቅ መሆኑን ደግሞ ጥሩ ነው እንድንል የሚያደርገን ወደ እድገትና ወደ ዓላማ የምንቀርብ ሲያደርገን ነው ማለት ነው። እነዚህ ነገሮች የተዋሃዱ እንጂ የሚጣሉም ነገሮች አይደሉም። መጣላት ከጀመሩ አንዱ ነገር ላይ ችግር አለ ማለት ነው። ወይ ውሳኔያችን ላይ ችግር አለ፣ ወይ ፍቅርና ግንኙነትን ይሰጠኛል ብዬ የማስበው ነገር ላይ ችግር አለ ማለት ነው። ምን እያልኩኝ ነው? ውስብስብ እንዳላደረገው ሶስቱን ነገሮች
የያዘ ውሳኔ መንገድ እስከሆነ ድረስ ወደ እውነት የሚያቀርበን መንገድ እስከሆነ ድረስ ያ መንገድ ትክክለኛ የህይወት መንገድ ነው ብለን እንወስድ እንችላለን። ፕራክቲካል ለማድረግ ነው። ካልሆነ በደንብ የፊሎዞፈሮችን ሀሳብ መውሰድ እንችላለን። ለምሳሌ ሶቅራጠስ ያልተመረመረ ህይወት ምንም ትርጉም የሌለው ህይወት ነው ሲል ጥበብና እውነትን ለማግኘት ካልጣርንበት ህይወቱ ጥሩ አይደለም ይላል። የስ እውነቱን ነው። ወደ እውነትና ወደ ጥበብ እንድንቀርብ የሚያደርጉን መንገዱ ግን እነዚህን ነገሮች ሲኖሩ ነው። በደንብ በጥልቀት ማየት እንችላለን ማለት ነው። ኤግዚስቴንሽናሊስቶችን በደንብ እንደሚያነሱት ማለት ነው። ምክንያቱም የመኖር ዓላማው ምንድነው፣ የመኖር ትርጉሙ ምንድነው ብለን እንድናነሳ ያስገድደናል። በተለይ ቪክቶር ፍራንክል በደንብ ያስቀምጠዋል። ለምንድነው ይሄ ሀሳብ በጣም እንደ ዋና የህይወት ሀሳብ ሆኖ ይሄን ሌክቸር መስጠት ያስፈልገው ብዬ ሳስብ፣ ምክንያቱም ምንድነው ግራ ይገባናል። የምንወስነው ውሳኔ ትክክል ነው አይደለም የሚለውን ለመወሰን በጣም ብዙ ጊዜ ግራ የምንጋባበት ጊዜ አለ። አንዳንዴ ለምሳሌ ትዳሬ ላስቀጥል ወይስ ፍቺ ነው የሚያስፈልገው? ይሄን ሙያ ይዤ ልቀጥል ወይስ ሌላ ሙያ ውስጥ ነው መግባት ያለብኝ? ኢትዮጵያ ነው መኖር ያለብኝ ወይስ ውጭ ነው መኖር ያለብኝ? ምንድነው ማድረግ ያለብኝ ብለን አንዳንዴ ውሳኔ ውስጥ የሚከብዱን ነገሮች አሉና በጣም በደንብ ራሳችንን ቆም ብለን ስናይ ግራ እንድንጋባ የሚያደርገን ነገር ትክክለኛ የህይወት መንገድ የትኛው ነው? በቃ ይሄኛውን በወሰደስ እንደማይጸጽተኝ እንዴት እርግጠኛ መሆን ይችላል? ይሄን ውሳኔ ብከተልስ፣ ይሄን መንገድ በወስድስ ነገ ፈተና እንደማይበዛበት፣ ስቃይ እንደማይበዛበት ምን ያህል እርግጠኛ መሆን ይችላል? ምክንያቱም ከትዳሬ ወጥቼ በኋላ ብዙ ችግሮችና ፈተናዎች ቢደርሱብኝስ? yes ይሄን ሙያ አቁሜ ወደ ቢዝነስ ብገባ በጣም ብዙ ችግሮች ቢደርሱብኝስ? yes እውነት ነው። ለዚህ ነው የትክክለኛውን መንገድ መምረጥም ስንፈልግ ወይም ደግሞ አሁን የያዝነውን መንገድ ትክክለኛ ነው አይደለም ብለን መገምገም ስንፈልግ ከፍ ያሉ የህይወት እይታዎችና እሴቶች ያስፈልጉናል እያልን ያለነው እንጂ መሰናክል አይኖረውም፣ ፈተና አይኖረውም፣ ግራ መጋባት አይኖረውም፣ ስጋት አይኖረውም፣ ችግር አይኖረውም እያልን አይደለም። በየትኛውም የህይወት መንገድ ውስጥ ስንጓዝ እነዚህ ነገሮች የማይቀሩ ነገሮች ናቸው። ሰው እስከሆንን ድረስ እነዚህ ነገሮች አይቀሩልንም። ግን አትሊስት እነዚህ ነገሮች የምንጋፈጥበት አቅም ወይንም ደግሞ እነዚህ ነገሮች መጠናቸው የሚያንስበትን ሁኔታ ለመፍጠር ነው የምንሞክረው። በእርግጠኝነት ከራሳችን ጋር እንድንስማማ የሚያደርገን የህይወት መንገድ ከተከተል ምን ማለት ነው? ድብርት፣ ጭንቀት፣ ፈተናን፣ ስቃይን፣ ጸጸትን በሆነ ያህል መጠን እንቀንሰዋለን ማለት ነው። እድገትና ዓላማ ስንል ትግሉ አትሊስት አድቬንቸር ይሆንልናል። ከፍርሃትና ከጭንቀት ይበለጠ ሞር ወደ አድቬንቸር ይቀርብልናል። ፍቅርና ግንኙነት፣ ጠንካራና ጥልቅ የሆነ ግንኙነት ብንፈጥር ምንድነው የሚጠቅመን ካልንም ደግሞ በተቻለ መጠን አትሊስት ከጎናችን የሚቆሙ ሰዎች ይኖሩናል ማለት ነው በህይወት ውስጥ። ስለዚህ ውሳኔን ብቻ ሳይሆን የቆምንበትን መንገድ ስናየው አንዳንዴ ስንገመገም ይገባኛል በጣም ከባድ እና ግራ የሚያጋቡት ሁኔታዎች ውስጥ ልንገባ ስለምንችል ለዚህ ነው ፕራክቲካል መሆን ያስፈልገዋል እያልኩ ያለሁት። በህይወታችን ውስጥ እስካሁን የመጣንበት መንገድ ትክክል መሆኑን ለመገምገም የሚሆን ከዚህ በኋላ የምንጓዝበትን መንገድ ትክክል መሆኑንና ለመሆኑን ለማወቅ አሁን የያዝነውን የህይወት እንቅስቃሴ ትክክል ነው አይደለም ብለን ለማየት ደግሞ እነዚህ ነገሮች እንደ መስፈርት እነዚህን አዋህዶ የያዘልንን ነገር ብንከተል በጣም ጥሩ ነው ብዬ ወስዳለሁ። በመጨረሻ ህይወት ውስጥ መዳረሻችን ላይ አይደለም እያንዳንዱ ነገር ያለው። በተቻለ መጠን በመንገድ ውስጥ የምናገኛቸውን ነገሮች ማጣጣም ይኖርብናል ማለት ነው። በመንገድ ውስጥ የምናገኛቸውን ትምህርቶች፣ በመንገድ ውስጥ የምናገኛቸውን ጥሩ አጋጣሚዎች፣ በመንገድ ውስጥ የምናገኛቸውን በጎ የሆኑ የህይወት ቅመሞችንም ያጣጣምን መሄድ ይኖርብናል። እንደዛ ሲሆን ህይወትን ሞር እየተማርንባት ደስተኛ እየሆንባት እንሄዳለን። ካልሆነ ውሳኔ መወሰንም አንችልም። ውሳኔ አለመወሰን ትልቁ ችግር ደግሞ ምንድነው? በህይወት ጉዞ ውስጥ ጊዜ እና ገደብ ስለሚኖር ቢያንስ የእውነት የህይወት መንገድን ሳንጓዝበት ጊዜ ያልፋል ማለት ነው። እንደዛ እንዳይሆን በትክክለኛው መንገድ መጓዝ ማለት ይሄንን ነገሮች ይዞ መከተል ነው ብዬ ወስዳለሁ። የህይወት መንገዶች በሚል ያስቀመጥኩላችሁ 3ቱ ክላስ ይሄንን ይመስል ነበር። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ጥያቄዎችም እንዲሰራላችሁ የምትፈልጓቸው ቪዲዮዎች ካሉ እነዛን ጻፉልኝ። በቻልኩት መጠን ወደ እናንተ ለማቅረብ ሞክራለሁ። ስለምታደርጉልኝ ድጋፍ በሙሉ አመሰግናለሁ። መልካም ጊዜ